ዘማሪ አውቃለሁ። ዘማሪ ነው ግን አንድ ቢሊየን የሚባል ሰው አውቃለሁ። አበባ የሆነ ቀይ የሚመስል አበባ እንዲህ በረንዳው እንደዚህ ዳንዳ ለለው ቤት ታውቂያለሽ? የማን ቤት ነው? የኛ ቤት ነው። ለማ ሌላ እዚህ ውስጥ አባቴ ለማ ተብሎ ተቀረጸ ማለት እሺ። ሌላ አባቴ ለማ ሌላ የት? እሺ ያንተ አባቴ ለማ ከተወሰነ ጊዜ በኋላ እንግዳ ነን እየተሞከረ ያለ ጉዳይ የእርቅና ለሰፈሩ ለአካባቢ እንግዳ ነኝ። እኔ የምናገረው ይገባል ወይ? ልሻኝ እኮ አቤቱ አኔ ወለጨባዮ ቤቱ አሜን ያድናል በላ አባቴ የኔ መንገድ በል ተስተካክሏል። ከተወሰነ ጊዜ በኋላ የኔ ሲረድ ሲያመጥ አያለሁ። አንድ ዘማሪ አውቃለሁ። እኔ አንድ ዘማሪ አውቃለሁ። ዘማሪ ነው ግን አንድ ቢሊየን የሚባል ሰው አውቃለሁ። ቻው በለስ ቻው በለ ጥቂት ጊዜ አብሬያችሁ ነኝ። ከተወሰነ ጊዜ በኋላ እኔ የለሁም። እኔ የምን ኃላፊ ነኝ? ምን ላይ ነው ትንሽ የሚሰራው ማለት ምንድን ነው? ምንድን ነው እዚያ ነገሮችን ስለማይ ያንተን ነገር ጎትቻው ትቻለ ዋቀዮ ሲያይ ብቻው ታይ ልጆችን ይዘሽ የመጣሽው እናት ሄዳለሽ አችልሽ ተነሽ ቆምልኝ። እናቴ ስም እኔ ያንቺ ቤት ልሂድ፣ ወደ አንቺ ቤት ልግባ። በአሁን አንቺ ቤት ላይ ቅድም ህፃናቶችን ይዘሽ መጥተሻል። እነሱን አይደለም አንቺን የሚመስል ቆጭ አንቺን የሚመስል ጣና የሚል ሌላ ቆጭ አንቺን የሚመስል ጣና የምትመስል ሴት አንድ ጣና ያለ አንድ ጣና ያለች ሴትና ወንድ አያለሁ። ደግሞ ላይክ እንደ በቆሎ የሚመስል እንደ ኩማመት በሽቃው ዲፍለው ተወጥ ከነጋርሽ አበባ የሆነ ቀይ የሚመስል አበባ እንዲህ በረንዳው እንደዚህ ዳንዳ ለለው ቤት ታውቂያለሽ? የማን ቤት ነው? የኛ ቤት ነው። ከሷ ተቀበል
በስኛው በኩል ደግሞ እኔ እኮ ቤትሽ እየገባሁ ነኝ። ሰንባታ የሚመስል የሆነች ቴዘው በሽን ምንድን ነው ሾበቆ አብዲ ማለት ነው። ለግላጋ ነገር የለም። አንታ ሚነክ ዝሩት ነገርሽን ድንገት ባዶ ሊያደርግ እየተነሳ ያለ የጨለማ ኃይል ካንቺዎች ነው ግቻለ። አሜን ማመት ከዩ አባዶ ኪሎ ወስ ማሙ ግንብ ነው ፈጥ አቅራቦን አውስታውስቶ እሺ ነገሬ ደስ ማጆን ከድግሞች ከዛ በኋላ እኔ ባለቤትሽ የት ነው ያለው? እሺ በቲ የሚደረሰው ታውቂያለሽ? በቲ የሚደረሰው ታውቂያለሽ? በቲ ABCD አረዝ በእናትሽ ተናገር። እኔ ከዚህ ሁሉ መካከል አስቁሜ ባለቤትሽ የት ነው ብዬ ስለገባሽ ይኸውልሽ የኔ ጌታ ዳግም ባንቺ ሕይወት ላይ እንደገና አነጣጥሮ እየመጣ ያለውን ፍላጻ ከልክያለሁ።